ሰላም ሰላም እንደምን አላችሁ? አለን እኛ ሁሉ ሰላም ነው። እስኪ ዛሬ ምን አስተዋልኩኝ መሰላችሁ? አንዳንድ ጊዜ ጆሮአችንን በጥጥ ወይንም ይሄ ጆሮ መኮርኮሪያ በዛ ስንኮረኩር ምንድነው ጉዳቱ ብለን እስኪ እንይና አንዳንድ ጊዜ ጆሮአችን የራሱ የጽዳት እንትን አለውና የመጽዳት የንጹህ የመሆን ባህሪ ያለውና ራሱን በራሱ ያጸዳልና እኛሳ በጆሮአችን በጥጥ ማውጫ ጆሮአችን ስናጸዳ ምንድነው ጉዳቱ ብለን ስናይ ምንድን መሰላችሁ? ጥጡ ያ ጥጡ ጆሮአችን ውስጥ ፀጉሮች አሉ። እነዛ ፀጉሮቹን ምን ያደርጋቸዋል ማለት ነው? ይሰባብራቸዋል ወይንም አብሮ እንዲሰበሩና ከዛ በኋላ አገልግሎት እንዳይሰጡ ያደርጋቸዋል። ምኑ ጥጡ ማለት ነው። ከዛ ጆሮአችን መግል ሁላ እንዲወጣ መግል ወጥቶበት ደግሞ ከዛ በኋላ እኛ ደግሞ በሽተኛ እንድንሆን ወይንም ለሌላ በሽታ እንድንጋለጥ ያደርገናልና አንዳንድ ጊዜ እናጸዳለን ንጽህናችንን እንጠብቃለን ብለን ጆሮአችንን አንዳንድ ጊዜ ልናበላሸው እንችላለንና ንጽህና መጠበቅና መንከባከብ ይለያያል። አሁን ለምሳሌ ሶፍት አለ በእጃችን ምን ይዘው በቦርሳችን ምናምን ይዘው በኪሳችን ምን ይዘው ሶፍት አለ ያን ሶፍት አፍንጫችን ውስጥ እንደዚህ በምን ጠርግበት ውስጥ ወይ አስገብተን ውስጡን በምን ጠርግበት ሰዓት ምን ይሆናል ማለት ነው መሰላችሁ? አፍንጫችን ውስጥ ያለው ፀጉሮች አሉ ምንድን አቧራ የሚከላከሉ ቆሻሻ ነገር እንዳይገባ የሚከላከሉ አሉና እነዛን ሁላ ምን ያደርጋቸዋል ማለት ነው? ይሰባብራቸዋል። ከዛ አገልግሎት እንዳይሰጡ ኃይል እንዳይኖራቸው ያደርጋል። እና አንዳንድ ጊዜ በጨርቅ መጥረግን የመሰለ ነገር የለም። በጨርቅ ሲጠረግ የሆነ እንትን ኃይል እንዲኖራቸው ያደርጋል። ይሄ እንትናቸውን ይሄ ሶፍቱ ብናይ ነገር ስላለው ያ ብናይኑ ነገር ምን ያደርጋል ማለት ነው? ፀጉሩን ነገር እንዲበላሽ አቅም እንዳይኖረው ያደርጋል። በጨርቅ ግን ስትጠርጉ ግን ይሄ የታወቀ ነገር ወይንም ይሄ የኔቸር የሆነ ነገር ስለሆነ ችግር የለውም። ምንም አይጎዳችሁም ማለት ነው። እና አንዳንድ ጊዜ ንጽህናችንን እንጠብቃለን ብለን ለሌላ በሽታ መጋለጥ የለብንምና እንደዚህ አይነት ነገሮች ላይ ትንሽ መጠንቀቅ አለብን። እኔ ካየኋቸው ካስተዋልኳቸው ነውና እና እነዚህ ነገሮች ብዙ ሰዎች አይቻለው ከብዙዎችም እንትን ተምሬያለሁኝና ጉዳቱ ይሄ ነው። አለ አይደለ ጉዳት ሊያመጣ የሚችለው ይሄንን ነው። እና ጥቅሙ ሊኖር ይችላል ለወዲያው ሊያጸዳላችሁ ይችላል ንጹህ ሊያደርግላችሁ ይችላል። ነገር ግን ምንድነው ወደፊት ወይንም ለወደፊታችሁ ረጅሙን ህይወታችሁን የሚያሳጥረው ነውና እንደዚህ አይነት ነገሮች ባትጠቀሙ ብዬ የምመክር ሰው ነኝ። ምክንያቱም ይሄ ንጽህና መጠበቅን ለወደፊት ደግሞ በጣም ለበሽታ የሚያጋልጥ ከሆነ እንትን ባልጠቀመውስ አለ አይደል? የኔን ኔቸር የሆነውን ነገር የሚያጠፋብኝ ከሆነ ባልጠቀመውስ እንደዛ አይነት እያልን ከእንደዚህ አይነት ነገሮች ራሳችንን መጠበቅ አለብን። ምክንያቱም ለወደፊት እኛ ለወደፊት ብዙ አመት ነውና የምንኖረው ይሄ ሶፍቱ ግን ለአንድ ቀን ተጠቅመንበት የምንጥለው ነገር ነው። ከዛ በኋላ ግን የሚያመጣው በኛ ላይ ሁልጊዜ ሶፍት እንድንጠቀም ሁልጊዜ ያችን እንትኗን እቺ ጥጧን ሁልጊዜ እንድንጠቀም ነው የሚያደርገን። በቃ አይደል እኛ እዛ ውስጥ ጥገኛ እንድንሆን ነው የሚያደርገን ማለት ነው። እና ይሄን ነገር በአግባቡ ቢሆን ሁልጊዜ አለ አይደል አንዳንድ ጊዜ አሁን ጧት ሁልጊዜ ጥርስ እንደሚቦረሽ ሁሉ ጥጥ አስገብቶ ጆሮ ውስጥ የሚያጸዳልና እንደዛ አይነት ነገር አይደረግም። ዝም ብለህ በጨርቅ ጠርቅ በቃ ምን ችግር አለው? ውስጡን ሰው አያየው የሚያየው ፊትህን ነው ወይንም ላይ ነው የሚያየው ምን ችግር አለው? እና አንዳንድ ጊዜ በጣም በቃ ንጽህናችንን ጠብቅ በጣም አለን ስንል እንደዚህ አይነት ነገሮች ያጋጥማሉና እኛ ደግሞ ወደፊት ልጅ ወልደን ሌላ ትውልድ ለመተካት ወግ ማድረግ ለማየት መቆየት የምንፈልግ ሰዎች እስከሆን ድረስ እንደዚህ አይነት ነገሮችን ለረጅም ሰዓት መጠቀም የለብንም የሚል ሀሳብ አለኝ። ሀሳቡ ከተስማማችሁ ላይክ ሼር አድርጉት። አመሰግናለሁ።